ለየት ባለ መልኩ ቋጣሪዎችም ነፃ ሐሳብ የሚሰጡበት ቪዲዮ ነው። የአርሰናል ደጋፊዎችም እንደዛው። ለፍጻሜ እንግዲህ ያው እንደርሳለን ብለን እናስባለን። ለፍጻሜ ስንደርስ ግን ዛሬ ተጋጣሚዎች አሉ። ሙኒክ ወይንስ ፒኤስጂ ይሻለናል የሚለውን የአርሰናል ደጋፊዎች የሚሻለንን ትነግሩኛላችሁ። ሌላ ክለብ የዩናይትድ የሊቨርፑል ደግሞ ምጠሉን እንዲደርሳችሁ የምፈልገው ሊያሸንፋችሁ የሚችለው ይሄ ነውና ይሄ ድረሳችሁ ቢሎን በኮመንት አስቀምጡልኛላችሁ። በቃ የኮመንት ከላይኩ ኮመንት መብለጥ ያለበት ቪዲዮ ነው እና ደግሞ እንደኔ ደግሞ ከጠይቃችሁ ቻምፒየንስ ሊግ እኔ ፒኤስጂ ፍጻሜ ከደረሰ ደንግጬ ፌንት ገብቼ ነው በሸነፍም ላለመቆጨት አምኜ ነው የምገባው። ሙኒክ ግን ካለፈ ቻምፒየንስ ሊጉን ለማንሳትና ቻምፒየንስ ሊጉን ካጣነው በጣም ነው የምሰበረው። በቃ ሙኒክን እናሸንፍና ዋንጫ እንበላለን ብዬ እርግጠኛ ሆናለሁ። ግን ፒኤስጂ ከሆነ ደንግጬ ተዘርሬ ነው የምገባው። የእናንተን ሐሳብ ኮፒ ሊንክ በደንብ አድርጉትና የዩናይትድም የሊቨርፑልም ሁላችሁ ግቡ። አቤት አቤት አቤት! ዛሬ በደው ኳስ ሻምፒዮንስ ሊግ ግማሽ ፍጻሜ ባየርን ከፒኤስጂ ከጨዋታ በፊት ይሁን ከባየርን ስንጀምር የመጀመሪያ እክማ ቪንሰንት ኮምፓኒ ዛሬ አይኖርም ተች ላይኑ ላይ አይመራቸውም። እንደዛው ነው ጭራሽ ነው ሰምቼ በማላውቀው ምክንያት 3 ቢጫ ስላየ ማለት ነው። በስልክ ማውራት አይችልም፣ ደውሎ መተበሻ ክፍል መሄድ አይችልም፣ እረፍት ላይ ሊትራሊ ምንም መኖር አይችልም። ይሄ ነገር ደግሞ ሊጎዳቸው ይችላል። ባየርኖች ሉዊስ ኤንሪኬ ምን አለ እኮ እንዲህ ትላልቅ ጨዋታ ላይ ተጫዋቾቹን ማበረታታት ምናምን አይጠበቅብህም። ትናንሽ ጨዋታ ላይ ነው በደንብ ኮች የሚያስፈልገው እንጂ ከቤት ሆኜ ባይም ችግር የለውም ማለት ሞኝ ይፈልግ ኤንሪኬ ካነሳና ወደ ፒኤስጂ ከመጣና ቀር ቪቲኛ ከጉዳት በኋላ ዛሬ ቡድን ውስጥ አለ ተብሏልና ዛሬው ጨዋታ ላይ ሊጀምር የሚችልበት ሰፊ እድል አለ። ነገር ግን ከጉዳት ነው የተመለሰው። በሌላ በኩል ደግሞ ፋቢያን ሩይዝ ለሶስት ወራት ያክል ጉዳት ላይ ነበር። ነገር ግን ያለፉትን 2 ጨዋታዎች ነበረ ፋቢያን ሩይዝ ማለት ነው። ኖርማሊ በዚህ ዓመት ሲጠቀም ያየነው ሚድፊልድ ይሄ ነው የሆነ ቤስ ቪቲኒያ እና ዛየር ኤምሪ። ነገር ግን ያው አንፕሬዲክተብል የሆነ ቡድን እንደሆነ ታውቃላችሁ አይደል? የፒኤስጂ ያለፈው ዓመት ቻምፒየንስ ሊጉን ያበሉ ደግሞ ዛየር ኤምሪ ሳይኖር በሶስቱ እንደሆነ ስለምታውቁ ሜቢ ቪቲኒያ ላይ ሪስክ ላለመውሰድ ፋቢያን ሩይዝን 6 ቁጥር አድርጎ ከዛ የሆነ ቤዝ እና ከዛየር ኤምሪ ጋር ያጫውቷል ወይስ ደግሞ ሰውየው ቪቲኒያን አስገብቶ ከጉዳት ከረጅም ጊዜ ጉዳት በኋላ የተመለሰውን ፋቢያን ሩይዝ ከጨዋታው ፔስ ጋር አብሮ ላይ ስለሚችል ብሎ በዚያ ዓመት ሲጠቀም የነበረው ሚድፊልድ ይዞ ይቆያሉ የሚለው ነገር አጠያቂ ነው። በጣም ኢንተረስቲንግ የሆነ ጌም ነው። ስለዚህ ጌም ኢንተረስቲንግነት ስናወራ ደግሞ የባየርን አታክ አለማንሳት ንፉግነት ነው ማለት ኬን ኦሊሴ እና ሉዊስ ዲያዝ በዚህ ዓመት ቻምፒየንስ ሊግ ላይ እንደነሱ ሃይስት ኤክስጂ ያለው የለም፣ ብዙ ጎል ያስቆጠረ ቲም የለም እንደ ቲም ማለት ነው። ይሄ ቲም በቃ ይበላል ታውቃለህ አይደለ? እንዴት ማስረዳትም አያስፈልግም። በዚህ ሳምንት ራሱ 3-0 እየተመሩ 4-3 ማድረግ ችሎ ነበር። ይሄን አታክ እንዴት አድርገው ነው የሚቋቋሙት ፒኤስጂዎች የሚለው ጥያቄ ምልክት። ነገር ግን ይሄን አታክ አሎኬን ያደረገው የነበረው ሰርጂ ናብሪ በጉዳት ከባየርን ሁለቱም ጨዋታ ሌጎች ውጪ ሆኗል። በሱ ቦታ ግን ያለው ማን ጀማል ሙሲያላ ነው። ጀማል ሙሲያላ የድሮ ሙሲያላ ነው ወይ እንደዚህ ነው አቋም ሌላ ጥያቄ። ነገር ግን ሙሲያላ የዛሬውን ጨዋታ ለባየር ሊገለውም ይችላል ሊገልላቸውም ይችላል። ተረዳኛ? አቤት የዛሬው ኳስ ማለት አያስፈልግም እነዚህ ላይ። ነገር ግን ፒኤስጂ አታክ ላይ አንድ የመጨረሻ ጥያቄ ማንሳት ፈልገው ቪዲዮ ሳያልቅ በፊት ጨዋታው ላይ የሚሰለፈው ዲዜሪ ዱዌ ነው ወይስ ብራድሊ ባርኮላ ነው የሚለው በቀኝ ሳይድ በቃ ኦብቪየስሊ ክቪቻን አያስቀምጡትም። ከዛ በኋላ ዴምቤሌ አለ በዚህኛው ሳይድ በኩል ግን ማለት ነው ታውቃላችሁ ባየሮች ሲያጠቁ በጣም ስፔስ ተው ይሄዳሉ። ማንቱማን ማርክ ዛሬ ያደርጋሉ ብዬ ጭራሽ አላስብም። እንደ ቢደፍሩ እንኳን ማለት ነው ከጀርባ የሚተውትን ስፔስ ሮጦ የሚደርስላቸው ሰው ይፈልጋሉ አይደለ? እነሱ ደግሞ ያን ስፔስ የሚያጠቃ አጥቂ ነው የሚፈልጉት። ስለዚህ ዱዌን ነው የሚያስቀንቡት፣ ባርኮላ ነው የሚያስቀንቡት። እኔ እንደራሴ ባርኮላ የሚቀር ይመስለኛል የዛሬ ጨዋታ ላይ ማለት ነው። ያው ዱዌ ተቀይሮ የሚገባ ነው ይመስለኝ፣ ግን አይታወቅም። ዛሬው ጨዋታ 4 ሰዓት ላይ ቲቪን ትከፍታለህ ፈታ ማለት ነው። ነገ ደግሞ እኛ ቆንጆ ኳስ እንጫወታለን። ስለዚህ እንደሚያል ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሊንክ ሼር ፎሎ አርጉ እንጂ እና ፎሎ አታረግም የማቻቻ እርግጠኝነት መናገር የሚችለው ነገር ቢኖር አብዛኛው እግር ኳስ ተመልካች ሊያየው ሊመለከተው እጅግ በጣም ጓጉቶ የሚጠብቀው ጨዋታ ዛሬ በቻምፒየንስ ሊግ ሴሚ ፋይናል ፒኤስጂ ከባየር ሙኒክ። እንዳልኳችሁ አብዛኛው እግር ኳስ ተመልካች እነዚህ ሁለት ቡድኖች በዚህ ሰዓት በአውሮፓ ምርጥ ከሚባሉ ቡድኖች ቀዳሚዎቹና ዋነኞቹ ናቸው። ምናልባት አንደኛና ሁለተኛ ደረጃ ልናስቀምጣቸው የሚችሉ ቡድኖች ናቸው። ይሄ ጨዋታ ደግሞ በ90 ደቂቃ ውስጥ በጣም ብዙ አይነት ነገር ልንመለከት የምንችለው የቻምፒየንስ ሊግ ሴሚ ፋይናል ፈርስት ሊግ ጨዋታ በፒኤስጂ ሜዳ ይደረጋል ማለት ነው። አብዛኛው እግር ኳስ ተመልካች በቻምፒየንስ ሊግ ለፍጻሜ ማን ይደርሳል በሚለው ዙሪያ ላይ ቅድመ ግምት እየሰጡ ያሉት ለሙኒክ ነው።
ቱ ቢ ሆነስት እኔ ሙኒክ አልፎ አርሰናል አትሌቲኮን የሚያልፍ ከሆነ ምናምን ፍጻሜ ላይ ከሙኒክ ጋር ብንገናኝ ደስ ይለኛል። ከፒኤስጂ ይልቅ ማለት ሞር ይቀለናል ብዬም ስለማስብ እንዳልኳችሁ ማሸነፍ ከቻለም ያን መበቀል እንችላለን ያለፉትን አመታት ምናምን። ካልሆነም ደግሞ ከፒኤስጂ ይልቅ በአንጻራዊነት ሙኒክ ይሻልናል ብዬ አስባለሁ። ግን ከባድ ነው ብዬ ነው ማስበው። ሙኒክ ፒኤስጂን ጥሎ የሚያልፍ አይመስለኝም። ይሄ ፐርሰናል ኦፒኒየን ነው በጣም